ሻሎም ሻሎም የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን እንደምን ከረማችሁ? ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። ኢየሱስ ዘላለም ጌታ ነው። ዛሬ ወደ እናንተ ፊት የመጣሁት እንግዲህ በየሳምንቱ ባለን የእግዚአብሔር ጊዜ በተለያየ ስፍራ ያላችሁ ወገኖች፣ ወንድም እህቶች በጸሎት ርዕስ ላይ እየተከታተልን መተናል። ዛሬ አንድ ሀሳብ ላስይዛችሁና ድምፄ ትንሽ ዝግት ብለዋል፣ ይቅርታ ጠይቃለሁ። ግን መቅረት ስለሌለብኝ የጊዜውን የእግዚአብሔር ቃልና ሀሳብ ለእናንተ ለመግለጥ ወደ እናንተ ፊት መጥቻለሁ። ክብር ለጌታ ኢየሱስ ሲሆን እንዲህ ይላል አንደኛ መልእክት ዮሐንስ ምዕራፍ 5 14 እና 15 ላይ ባለ ሀሳብ አጠር ያለ ጸሎት አብረን እንጸልያለን ማለት ነው። እንግዲህ ሁላችሁንም በዚህ በያዝነው የ21 ቀን ጾም ጸሎት ከሁለት ቀን በኋላ ያልቃል ማለት ነው። ሰኞ ያልቃል። ስለዚህ ዛሬ አብረን እንጸልያለን ከኔ ጋር ማለት ነው። የምንገናኘው የሚቀጥለው ሳምንት ላይ ነው ማለት ነው። ክብር ለጌታ ኢየሱስ ሲሆን የጸሎት አስፈላጊነት ጌታ ለደቀ መዛሙርቱ ለሐዋርያቶቹ ጸሎትን ያስተማረበት መንገድ በብሉይ ኪዳን ከነበረው የጸሎት መንገድ ይለያል። ምክንያቱም እግዚአብሔርን አባት አድርጎ አባትነቱን ተቀብሎ በእግዚአብሔር ፊት እንደሚኖር ሰው ሲያስተምራቸውና ጸሎቱን እንዴት ማድረግ እንዳለባቸው በተከታታይ ተመልክተናል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 እና 15 ላይ ተመልከቱ። በእርሱ ዘንድ በኢየሱስ ዘንድ። አሁን ተመልከቱ፣ አማኝ አጸላይህ ላይ ለውጥ እስካልፈጠርክ ድረስ የልጅነት ራይት የልጅነትን መብት እስቲ ስለ ልጅነት መብት ላሳያችሁ ልውሰድና በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የልጅነትን ስልጣን ሰጣቸው በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምን ይላል? ስልጣንን ሰጣቸው ይላል። 1:12 1:13 ላይ ተመልከቱ። እነርሱም በእግዚአብሔር ፍቃድ ተወለዱ እንጂ በሰው ወይንም በደም በስጋ ፍቃድ አልተወለዱም ይላል። አሁን የእግዚአብሔር ፍቃድ ማዕከል ያደረገ ነው የተወለድንበት ማንነት እንድትረዱ። አሁን ወደ ዮሐንስ መልእክት ላይ ስመጣ እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ሚንስ ይሄኛው ወገኖቼ እንዴት ብዬ ልናገር መስላቸው? ድፍረት ሚንስ መብት እንደማለት ነው። አማርኛ ቃላት ስንጠቀም ከምን አንጻር ነው እየተናገረ ያለው ስንል፣ አሁን ድፍረት ሚንስ ሐዋርያው ለጢሞቴዎስ ለመንፈሳዊ ልጁ እንዲህ ያለው እንግዲህ የፍርሃት ሳይሆን የድፍረት መንፈስ የኃይል መንፈስ ነው የተቀበልነው ይላል። አሁን ፍርሃት አይደለም፣ ከፍርሃት የሚያስወጣ ድፍረት እንደዚህ አይነት ነገር ነው። ድፍረት ሚንስ ራይት አንደርስታንዲንግ ነው። በትክክለኛ በመብትህ ተረድተህ የምትቆምበት ነው። እግዚአብሔር ጋር እርግጠኛ ነኝ የምትለው ነገር ነው በአንተ ህይወት ውስጥ የሚፈጠረው። ምን አለ? በእርሱ ዘንድ ያለን ድፍረት። ለምን? ኢየሱስ ስለሞተልን። ለምን? ኢየሱስ ስለኔና ስለናንተ በመስቀል ላይ የከፈለው ዋጋ ስለሆነ ይህ ነው ካለ በኋላ እንደ ፈቃዱ አንዳች ብንለምን፣ አንዳች ሚንስ ሁሉንም ነገር ብንለምን እንደ ፈቃዱ ተመልከቱ። እግዚአብሔር የሚከብርበት፣ እግዚአብሔር ደስ የሚሰኝበት እንደሱ ፍቃድ የሆነውን ልመና ምን ይላል? ይሰማናል። ተመልከቱ እንዴት አሁን ይሰማናል የሚለውን ቃል እዚህ ጋር ስንሄድ በትንቢተ ኢሳይያስ 59 ላይ ስትሄዱ አሁን ጆሮዎቹ እንዳይሰማ ምን ይላል? ኃጢአታችሁ ከለከለች ይላል። አሁን የኃጢአት ስርየት ያገኘን ሰው ነው። በደል ይቅር የተባለልን ሰዎች ነን። ስለዚህ እንደ ፈቃዱ አንዳች የትኛውንም ነገር ብንለምን ይሰማናል። ቁጥር 15 የምንለምነውንም ሁሉ እንዲሰማልን ብናውቅ። አያችሁት? እዚህ ጋር
የኔና የእናንተ ውስጥ ነው። የተቀበልንበት መንገድ ነው የሚያገናኘን። አሁን ተመልከቱ፣ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። ይህን ማለት ምን ማለት ነው? በዮሐንስ ወንጌል ምዕራፍ 11 ላይ ሄደን ስንመለከት ጌታ ኢየሱስ አልዓዛርን ያስነሳበት ነው። አባት ሆይ ሁል ጊዜ ስለምትሰማኝ አመሰግንሃለሁ ነው ያለው። ስናውቅ ነው ራሱ ሪስፖንድ መልስ የምናገኘው። ስለዚህ ተመልከቱ፣ የምንለምነውንም ሁሉን እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን። አሁን ተመልከቱ፣ እንደሱ ፍቃድ አንዳች ብንለምን አለ። ከዛስ እንዲሰማልን ብናውቅ እንደሚሰማ። እኔ ወገኖቼ እንደሚሰማኝ የናዝሬቱ ጌታ ኢየሱስ እርግጠኛ ሆኜ ነው ወደ እናንተ ዛሬ የመጣሁት። ክብር ለኢየሱስ ሲሆን፣ እስቲ ዮሐንስ ወንጌል ምዕራፍ 17 ላይ ጌታ የጸለየውን ጸሎት ጸለየን። አጠር ያለ ጸሎት ለሁላችንም እጸለያለሁ። እግዚአብሔር ደግሞ ድንቅ ታምራት ያደርጋል። ምዕራፍ 17 ላይ ተመልከቱ። ከአንድ ሁለት አለፍ እያልኩ ላንብበው። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅን አክብረው። ኢየሱስ የጸለየው ጸሎት ነው። ሃሌሉያ። ስንጀምር ተመልከቱ፣ አባቱ ያለ። ከዛ በኋላ ልጅ በሥጋው ወራት ውስጥ ምንድን ነው? ወደ መስቀል እየሄደ ነው። ለእኔና ለእናንተ የሚሆነውን ክፍያ ሊከፍልልን ነው። ከዛ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። አሁን ተመልከቱ፣ የዘላለም ሕይወት በሌላ ነገር አይመጣም። በጣም የተለያዩ ሀገሮች ላይ በአገልግሎት በስራ ዙሪያ ያለው ብዙ አይነት ባህል፣ ብዙ አይነት ሃይማኖቶች አይቻለሁ። ወገኖች ልትደነቁ ትችላላችሁ። በአልማዝ የተሽቆጠቆጠው ሁሉ ቤተ መቅደስ ወይንም የሃይማኖት አምልኮ ስፍራዎችን አይቻለሁ። እና እግዚአብሔር ግን በቃሉ የሚለው እንዲህ ነው፣ እውነተኛ አምላክ ብቻ ይሆን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት የሚገኘው በኢየሱስ ላይ ብቻ ነው። ክብር ለጌታ ኢየሱስ ሲሆን እንደ ፍቃዱ ብንለምን ተመልከቱ፣ እግዚአብሔር ይሰማናል። እኔ ዛሬ የምጸልይላችሁ የተለያየ ስፍራ ላይ ያላችሁ ወንድሞቼ እህቶቼ፣ በዚህ የ21 ቀን ጾም ጸሎት አብራችሁ እየጸለያችሁ ያላችሁ ሁሉ እኔ አምናለሁኝ እግዚአብሔር በሕይወታችሁ ላይ በሚያስፈልጋችሁ ነገሮች ሁሉ ላይ የእግዚአብሔርን እጅ የእግዚአብሔርን ታላቅነት እንድትመለከቱ የእግዚአብሔርን ርኅራኄ እንድትመለከቱ በእውነት ነው የምነግራችሁ። የማትጠብቁትን ነገር እግዚአብሔር በማድረግ ለታመማችሁ ፈውስን፣ ለደከማችሁ መበርታትን፣ ላዘናችሁ መጽናናትን በእግዚአብሔር ኃይልና መንፈስ ጸጋ ታምኜ አሁን እጸልያለሁ። እግዚአብሔር የዘላለም አባት ሆይ በናዝሬቱ በጌታ በኢየሱስ ስም፣ ይህ ስም የከበረ ነው፣ ከሰማይ በታች የሰው ልጆች ሁሉ ሊጠሩት የተገባ ስም። እግዚአብሔር የዘላለም አባት ሆይ በኢየሱስ ክርስቶስ ስም ነገሮቻቸው ሁሉ የተለወጠ ይሆን። በናዝሬቱ በጌታ በኢየሱስ ስም የከበዳቸው ነገር ሁሉ ከላያቸው ላይ ይንከባለል። በናዝሬቱ በጌታ በኢየሱስ ስም አሁን በጌታ በኢየሱስ ስም እጸልያለሁ። ነገርህ የተለወጠ ይሆን። የከበደ ነገር ቀሎህ የምትራመድበትን እነግርሃለሁ። ይህ ለእግዚአብሔር ክብር ነው የሚሆነው። ይህ ለእግዚአብሔር ክብር ነው የሚሆነው። እህቴ በናዝሬቱ በጌታ በኢየሱስ ስም ስልጣን የትኛውም አጋንንታዊ አሰራር፣ የጨለማ አሰራር፣ አለማወቅ በጌታ በኢየሱስ ክርስቶስ ስም ስልጣን አሁን እናገራለሁ፣ አዛለሁ። በኢየሱስ ስም ከህይወትሽ ላይ የተለያየ የድካም ስሜት በጌታ በኢየሱስ ክርስቶስ ስም አሁን አነሳለሁ። የተነሳ ይሆን። መጽሐፍ ቅዱስ ሲናገር በሉቃስ ወንጌል ምዕራፍ 13 ላይ ስንሄድ በድካም መንፈስ የተያዘች ሴት ይላል። በጌታ በኢየሱስ ስም ድካም የህይወት ድካም ነው ብለህ ባፍ ያወሽው በጌታ በኢየሱስ ስም አሁን የተነሳ ይሆን። ኢየሱስ በመቅደሱ ገኝቶ በመቅደሱ ሆኖ ያችን ሴት ለብዙ ዓመታት ሰይጣን አስሯት የነበረው ፈቶ ለክብር እንዳረገ የአብርሃም ልጅ ናት። ስለዚህ
ትፈታ ይገባል እንዳለ በጌታ በኢየሱስ ስም ዛሬ ከጥያቄ ተፈተ ጌታ ኢየሱስን ማምለክ ይሆናል። በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። ይህ ጸሎት እግዚአብሔር ይሰማኛል። እኔ እግዚአብሔር እንደሚሰማው ሰው አውጃለሁ። በሕይወትህ ውስጥ በሕይወትሽ ውስጥ ዛሬ የእግዚአብሔር ታምራት ይሁን፣ በጌታ በኢየሱስ ስም ይሁን። እግዚአብሔርን የምታከብርበት እግዚአብሔርን የምታከብሪበት ዛሬ የኢየሱስ ስም ታላቅነት በጌታ በኢየሱስ ስም እንዲገለጥ ብዬ ጸለይኩ። እግዚአብሔር ሆይ የልጅን የኢየሱስን ስም ስለምታከብር በሁላችንም ሕይወት ላይ አመሰግንሃለሁ። አምናለሁኝ። በእምነቴን አሜንና አዎን ብላችሁ ውሰዱ። የናዝሬቱ ጌታ ኢየሱስ የጌቶች ጌታ ነው። ኢየሱስ ይወዳችኋል። ኢየሱስ ለዘላለም ጌታ ነው። የነበረው ጊዜ ሁሉ የተባረከ ነው። እውነቴን ነው የምነግራችሁ። በምስጋና በቸርነቱ ትቀጥላላችሁ። የእግዚአብሔር ጸጋ ሰላም ከእናንተ ጋር ይሆን። ብሩካን ናችሁ። ሻሎም